ምን ይጎትትሻል? ቶሎ ቶሎ አታጠጪም እንዴ? እሺ እያጸዳሁ ነው። በሰዓት ነው እንዴ ቤት የሚጸዳው? አይ ልብስ ምናምን እያጣጠብኩ ስለነበር ያቺ ልብስ ለማጠብ አመት ፈጀብሽ አይደል? ይሄኔ ምግብ ቢሉሽ አንደኛ ነበርሽ። ሂጂ አሁን ከፊቴ ጥፊ ወደዛ። ሄሎ እህቴ እንዴት ነሽ? አለሁልሽ። ደህና ነኝ። አንቺ እንዴት ነሽ? አገሩ ተመቸሻ? በዛው ጠፋሽ እኮ። ኧረ ተመችቶሻል? ልጅሽ እንዴት ነው? በይ ቶሎ ቶሎ በይና እኛ ምን እንውጣ። እስኪ ተይኝ። ለእሱ ነገር ምን ጭራሽ መፍትሄ አጣሁ እኮ። ባለቤት አሸናፊ ባይሆን ኖሮ ባለመውለዴ ድሮ ነበር የሚፈታኝ። በሱ አሁንማ ጭራሽ በሱ ልጅ ወዳጅነት በጣም እየጨነቀኝ ነው ያለው። እሺ በቃ እንዴት ዋላችሁ? እንዴት ዋልክ? እንዴት ነሽ? እንዴት እንደደከመኝ። ስራ በዛብህ አይደል? የሚወድበው ምን በጣም እንዴት ነሽ አንቺ? እንዴት ዋልሽ? ምንድን ነው ደግሞ ፊትሽ ቀለልሽ? ማክስ ነገር አለ? አይ ምንም የተፈጠረ ነገር እንኳን የለም። ሰኒ ደውላልኝ እያወራኋት ነበር። እንዴት ነሽ ሰኒ? ለመደችው ሀገር በጣም ደህና ናት፣ ተመችቷታል። ያው እሷ ደውላ ስለዚህ ሳታወራኝ ዘግታው አታውቅም። ሰላምዬ፣ ሁሌ በዚህ ጉዳይ እንደ አዲስ መነጋገር የለብንም። ሁሉም ነገር እኮ እግዚአብሔር ባለው ነው። ፍቃዱ ከሆነ ለእኛም ልጅ ይኖረናል። ለዚያ ግን በእኔና አንቺ ፍቅር ልጅ አለመኖሩ ምንም አይነት ክፍተት አይፈጥርም። አንተን የመሰለ ባል ፈጣሪ ስለሰጠኝ ሁሌም ነው የማመሰግነው። ልጅ ቢነሳኝ እንኳን እንዳንተ አይነት ምርጥ ባል ሰጥቶኛል። በጣም ይቅርታ አድርግልኝ። ገና ከስራ ከመግባቱ በጭንቀት አጨናነኩ። ችግር የለውም። ጠየቅሽ? ኧረ እና እኔ ምንድን ነው የማደርገው? እንደሱ መሆን ይችላል? እሺ። አዎ ቆንጆ ናት፣ ጸባይም አላት። እንግዲህ አሽላ ነገርና እንወስናለን። እሺ አንቺ አህያ ምን ይገትርሻል? አሁንስ ምርር ነው ያልሽኝ። ቀኑን ሙሉ ተዘዝፈሽ ትያለሽ፣ ሰው ሲመጣ መሮጥ ትጀምሪያለሽ አይደል? አረ ሰላም እያለተኝ ምንሽ ነው? እንዳትሳደቢ እንጂ። ከዛ ላይ ደግሞ አስቢላት፣ ስራም ይበዛባታል እኮ። እራሺ እኔማ ገና ልጅ ሳልወልድ ጨጓራዬ ተልጦ መሞቴ ነው። ለነገሩ ልጅ አለኝ። ሰላምዬ ተይ ግን እንደዚህ እያልሽ ፈጣሪሽን አታማሪ። ተይ። እንዴት አላማረረም? ጓደኞቼ እህቶቼ ልጅ ለበልጅ ሆነው እኔ ቆይ ምን አጥፍቼ ነው ይሄን ያህል? ግን እሺ ተረጋጊ። በቃ የሆነ ነገር የሆነ መፍትሄ እንፈልጋለን። መፍትሄውም አለ። ግን እሺ ትለኛለህ እንዴ? እንዴታ ለምን አልልሽም? አሸናፊ ከትዕግስት እንድትወልድ እፈልጋለሁ። ምን ማለት ነው? እሷን ታገባለህ እያልኩህ አይደለም፣ ግን ደግሞ አንተ ልጅ ትወዳለህ፣ ስለዚህ ከሷ መውለድ ትችላለህ። ምን አይነት ነገር ነው የምታወሪው? እምቢ ካልከኝ ግን ዛሬውኑ ነው ራሴን የማጠፋው። እሺ በቃ ቆይ። እሺ አደርገዋለሁ። እሺ ጨንቆኝ እኮ ነው። ደግሞ ይሄ የመጨረሻ አማራጫችን ነው።
እሺ ቆይ እንዴት ነው የሚሆነው? እሱን እኔ ያሳያለሁ። ዛሬ ደግሞ በጣም ያማረብሽ። አመሰግናለሁ። እስከ ዛሬ ላደረኩሽ ነገር በሙሉ ይቅርታሽ። ታውቂያለሽ እኔ በጣም ነጭናጫ ሰው ነኝ። አይ ችግር የለም። ጠጫ እየጠጣሽ። እሺ እየጠጣሁ። አንቺ ግን እስከ ዛሬ ራስሽን ደብቀሽ ነው እንጂ በጣም ቆንጆ ነሽ። አመሰግናለሁ። እንዴት ዋላችሁ? የኔ ውድ ባል ሰላም ነሽ? እንዴት ነው እባካችሁ? ዛሬ ፍቅራችሁ ጨምሯል። የእርቅ ስነ ስርዓት እያደረግን ነበር። እስከ ዛሬ ላደረኳት ነገር ሁሉ ይቅርታ እየጠየኳት ነበር። በእውነት እና እንዴት ነው ተቀበልሻት? አዎ እሺ። በተነሻውን ውሃ ውጭለት። የእንቅልፍ ኪኒን ነው። እኔ ፈርቻለሁ። አንተ በመጨረሻ ሰዓት መፍራት የለም። እሺ ቆይ እኔ ወስደዋለሁ። አንቺ ቁጭ በይ እናታችን። የምልሽ ሰላሜ፣ የትዕግስት ነገር እንዴት ነው? ምን አዲስ ነገር አለ? አንድ ወር ከሀቀር ኖሯታል። ወደ ትንሽ ፈርሽ ነው። እኔ ግን ፈርቻለሁ። እንዴት ነው የምንነግራት? ይኸውላሽ እንዳረገዘች ካወቀን በኋላ ሲያቅለሸልሻ ሲያጦለቡላት ጨጓራዋ ነው እያለን እንቆያለን። ሆዷ ራሷ ሲገፋ ማወቅ አይቀርም። ያኔ እናጽናናታለን። አይዞሽ እኛ እናግዝሻለን ውለጁ እንላታለን። ከወለደች በኋላ ጠቀም ያለ ገንዘብ እንሰጣታለን፣ እናባረራታለን። እኛም ወደምንፈልገው ሀገር ሄደን እንኖራለን። አለቀ። እኔ በጣም ግራ እየገባኝ ነው። እንጃ የሆነ መጥፎ ነገር ነው እያደረግን ያለ። ኡፍ አሹ፣ እኔ መጥፎ ነገር ማድረግ ፈልጌ አስመሰልከው እኮ። ለሁለታችንም ብዬ መሰለኝ የማደርገው። እሺ ሰላም፣ ያውቃለሁ እኮ አውቃለሁ። ቅርታሽ ትዕግስት፣ አንቺ ትዕግስት ነይ እንንቃንሹ። ቆይ ምን ጨጓራዬን ነው ወይስ ምንድን ነው? ተረጋጋ። ሰላም፣ ጨጓራዬን ያመመኝ ነው መሰለኝ። መታከም ፈልጋለሁ። ጨጓራሽ ነው። እኔ ጋር መድኃኒት አለ፣ አታስቢ። ለምን ሄዳ ትታከም? እኔ መድኃኒት አለ። አቤት ጭካኔ! አምላኬው እኔ ማረኝ አልልህም፣ ኃጢአተኛ ነኝ። አረች ልጅ ግን ምንም የማታውቀዋል።
እባክህ ጽናቱን ስጣት። ወይኔ እውነቱንማ ማወቅ አለባት። ፈጣሪ ወይ እባክህ ብርታቱን ስጠኝ። እኔ መንገር አለብኝ። ትዕግስት ነይ ሂጂና ካርድ ገዝተሽ ነይ። ሰላምዬ የኔ ውድ እንዴት ነሽ? በእናትሽ በጣም ተጠፋፋን እኮ። የሰጠሽኝ ሀሳብ ደግሞ ሰርቶልኛል። በጣም ነው ደስ ያለኝ። ግን እባክሽ ጭራሽ ሌላ ጣጣ ይዞብኝ ነው የመጣው። ልጅቷ ማርገዟን ካወቀ በኋላ አይኑ ወደ እሷ ዙሯል። ከአንዴም ብዙ ጊዜ ነው አብረው ያስኳቸው። እሱን አሁን ብናገረው ትዳር ይፈርሳል ብዬ ነው ዝም ያልኩት። ኧረ እኔማ በስንት የገነባሁትን ትዳር ማፍራት አልፈልግም። እሱን ከማጣ ልጁ ቢቀርብኝ ይሻለኛል። እሺ እንደሱ ላድርግ? አሁን እንደሱ እሺ። ታዲያ መድኃኒቱ እንዴት ነው የማገኘው? እሺ ታዲያ ሰውየው መድኃኒቱን አሁን አዘጋጅቶታል ወይስ? በቃ አሁን ነው እሄዳለሁ። እሺ እህቴ ቻው። በቃ እሺ። ልወጣ ነው። አሺ ቀድሜ ከመጣ ዘመድ ይጠብቀኝ ይልገር እና ደግሞ እንዳይጠብቀኝ ራሱ ይላል ቡና ማፍላት። ይኸውልሽ ትዕግስት ይዘሽ ብዙ እንዴት ነሽ? ቡና ልታቀርብልኝ ስትመጣ አዙራ ትወርቅ ስትል ደግፊያት እስቲ እንዴትና እንዳመማት እንዴት ይገላታል ብለሽ የሰጠሽኝ መድኃኒት ጭራሽ አሁን ትባታል። አንቺ አሁንስ በዛ። ሰይጣን ራሱ ያንቺን ያህል እንደዚህ ይጨክን። እቺ ልጅ ምንም በማታውቀው ምንድን ነው የምታደርጊያት? ምንም የማታውቀው ልጅ እንድታረግዝ አስደረግሻት። ይባስ ብለሽ ደግሞ ጭራሽ እንድትገድያት። ምን አይነት ጭራቅ ነሽ? አዎ ጭራቅ ነኝ። ሁሉንም ያደረኩት ለቤተሰቤ ስል ነው። እሺ ለትዳራችን ስል። ራስን እንደ ጻድቅ ነው እንደምታየው? ጻድቅም አይደለሁም፣ ግን ለአንቺ ስል ነው።
ውልድ ነች። ላንቺ ክፋት ሰበው እኮ ይሄንን ያለው ከሌላ ሴት የሚጀም ወለድ ይችላል። በጣም ጎበዝ። እሺ በጣም ጎበዝ። ልክ እርጉዝ መሆኗን ስታይ ሩጠህ ወደ እሷ ሄድክ አይደል? አስመሳይ። አልተለዋወጥኩም። ከነ ጉድለትሽ ተቀብዬሽ እየኖርኩ ነበር። ክፉ ሀሳብ ስታመጭም ተቀብዬሽ አብሬሽ እየተባበርኩ ነበር። ነገር ግን ለመግደልማ ጭራሽ አልተባበርሽ። ምክንያቱም ምን ነኝ የቀየርኩት? አንቺ ጭራቅ። ምን ልትሆኝ ነው? ቤቱን ለቀሽ ውጪ። ስለፈጠረሽ አምላክሽ ይቅርታ አድርጊልኝ። እባክሽን ይቅር በይኝ። ትዕግስት፣ እኔ በድዬሻለሁ። ይቅርታ አድርጊልኝ። ምን ተፈጠረ? እሺ አንቺ እኔ አርግዘሻል። ምን እያልክ ነው? እሺ ሰይጣን ነሽ? ሰይጣን? አዎ ሰይጣን ነኝ። አዎ ግን ይሄን ሀሳብ እኔ አይደለሁም ያሰብኩት። አዎ የምወዳት ፍቅሬ ሰላም የልጅ ፍላጎት ስላላት ለሷ ብዬ ነው ያደረኩት። አዎ ሰይጣን ነው። መቀጣት ይገባኛል። እጄን አሳልፌ ለመንግስት ሰጣለሁ። ታዲያ ወዴት ነው የምትሄደው? የአብራኬን ክፋይ በውስጥ ያስቀምጠን። አሁን ያለፈው አልፏል። አንተ ለኔ ብዙ ነገር ሆናል። ልጄ ማባት ያስፈልገዋል። አባት ነው ይችላል። አማ ዝም አትበለኝ፣ አናግረኝ እንጂ። ምን ልበልሽ? የማይመስል ነገር እያወራሽ ምን ልበልሽ? ቆይ አርግዣለሁ ማለቴ ነው የማይመስል ነገር? አረ ደገመችው። አዎ ካንተ አርግዣለሁ። አረ አርግዣለሁ። አንቺ በጣም ትቀልጃለሽ። ምንም የምቀልድበት ጊዜ የለኝም። እሺ ቆይ ለምን መጣሽ? እሺ እዚህ በውጭ ማውራት አንችልም? ለምን መጣሽ ታዲያ? ያው ልጁ የኔ አይደለም ማለት ስለማይቀር እስኪረጋጋ ድረስ እዚሁ እቆያለሁ። እንዳታስቢው፣ ጭራሽ አይሆንም። እንዳታስቢው። ያለበለዚያማ ለቅድስት ነው የምነግራት። አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። እንዳታደርጊው ስነ ስርዓት። አንተም እኔና ልጅህን በሰላም ተቀላቀለን። ኧረ ልጅህ እኔ ቆይ ምንም የማላውቀውን ነገር ይዘሽ መጣሽ። ለምንድን ነው እሺ የምታስጨንቂኝ? ምንም የማስታውሰው ነገር የለም እኮ። እንዴት እንደተፈጠረ አላስታውስም ነው ያልከው? እስቲ አስታውስ። አንተ ሰካራ ተረጋጋ። ሌባ ይዞ ዱላ ይፈልጋል እንዴ? ነይልኝ ነይ። እሺ ቆይ የዛን ቀን አብረን ነው እንዲያደርነው? እኔ እኮ ግርም የሚለኝ ሽምጥጥ ስታደርግ ነው። እኔ እኮ አልካድኩም። አዳማ መጥቼ አግኝቼሻለሁ። ጎበዝ፣ አሁን ያስታውስክ ነው። ተገናኘን፣ ተዝናናን፣ አልጋ ልታስይዥኝ ሄድሽ። ከዛ አልተመለሽም እንዴ? ከዛ በኋላ እኔማ ያሰብኩት እንደዛ ነበር። ግን አንተ አጋሩን አላውቀውም ስትለኝ እንዴት ብዬ ጥዬ ልሂድ? በጣም ጥሩ። ይሄ ነበር የተፈለገው፣ ተገኝቷል። በጣም አመሰግናለሁ።
እኔ ምንም ላስታውስ አልቻልኩም። እኔ አላምንም ሆነ የኔ እናት እንዴት ነሽ? ወይኔ መች ነው የመጣሽው? ዛሬ የኔ ውድ ባል እንዴት ነህልኝ? ምን ይሄ ጨዋታ አቂ ባልሽ እኮ እንዲህ ሲያስቀኝ ነበር። አንቺ ግን ትገርሚያለሽ። ሳትነግሪኝ ትመጫለሽ። ሁሌ እየተናገሩ መምጣትማ ጥሩ አይደለም። አንዳንዴም ሰርፕራይዝ ጥሩ ነው አይደል? እንዲያማ ሰርፕራይዝ ዛሬ እሱማ ልክ ነሽ። ግን አንዳንድ ነገሮች እንኳን ሳላዘጋጅ ብዬ እኮ ነው። እኔ ወዳ አመሰግናለሁ። ደግሞ ቤት አይደል እንዴ? እሱማ ቤትሽ ነው። በፈለግሽ ሰዓት መምጣት ትችያለሽ። አማን ተጫወት እንጂ። እየተጫወትኩ ነው እኮ ተጫወቱ ብዬ ነው። ምን ነው ሚስትን ስታያት ታፍራለህ እንዴ? ለምን ያፍራል? የሚስት ጓደኛ አይደለሽ እንዴ? ባይሆን በባዶ ሆድሽ አናድርቀሽ ልብስሽን ቀይሪና አንዳንድ ነገሮችን ማስተካከል። የሆነ እየደበረሽ እንዴ? እኔ እናት ኧረ አልደበረኝም። እንዳይደብርሽ በእናትሽ። ችግር የለውም። ሴክሽን ጨርሽና ታወሪኛለሽ። እሺ። የሆነ ቦታ ደርሼም ስለምመጣ እስከዛ ቤት ተቀምጠሽ ትጠብቂኛለሽ። ላካሄድሽ እንዴ? አረ ከመንገዱ መተሽ ወደ መንገድ። ችግር የለውም። አይ ችግር የለውም። ይልቅ አማንም ስላለ እሱ በደንብ ያዳብርሻል። በቃ በደንብ አረፍት አድርጊ እሺ። ምን ልትሰሪ መጣሽ? ምንድን ነው መናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ። አለዛ እነግራታለሁ። የለችም እንዴ? የለችም። ወጣለች። እንዴ ሻውን ብትመጣ ስሻ አንቺ ምን ሆነሽ ነው? ትምጣ። ፈረዱ ከኔ ልጅ አለ ከሱ ግን ዲኮሽ ይሁንሽ ነው ብትመጣ ስሽ ነው